አሰላሙ አለይኩም ወራህመቱላሂ ወበረካቱ እንደምን አላችሁ ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ ደህና ናችሁ ወይ ባላችሁበት ሁላችሁም በአገር ውስጥም በውጭ ሀገርም ያላችሁ ሰላምታዬ ባላችሁበት ይድረሳችሁ እያልኩኝ ክብራትና ክብራን ዛሬ እንግዲህ ሌላ ትምህርት ይዤላችሁ መጥቻለሁኝ ቃላት መሰብሰብ እንዳይሰለቻችሁ ቋንቋ ማለት ቃላት ነው በቃ ቋንቋ ማለት ቃላት ነው ቃላትን እዚህ ውስጥ በዛ ቃላት ከተባለ እዚህ ውስጥ ቃላት አለ ማለት የፈለካትን ፍላጎትን ትናገራለህ አለቀ የኦርደር አቀማመጥ ነው አረፍተ ነገር ቀደም ተከተል መጠበቅ ነው እሱ ግራመር ውስጥ እንማረዋለን ግድ የላችሁ ይሄ ቋንቋ ይሄ ቃላት የአምስቱም ቋንቋዎች ቃላት የሄድክበት ቦታ ለምሳሌ የትም ዓለም ብትሄድ እንግሊዝኛን ትጠቀማለህ ቃላቱን ካወቅክ ለምሳሌ ሆቴል ገብተህ ምግብ የሚለውን ቃል ካላወቅ ከባድ ነው ኦርደሩን ተውት ምግብ አምጣልኝ ማለት አረፍተ ነገር ነው እሱን ተውት ግን ፉድ ብቻ በማለት ሰውየው አይገባውም አስተናጋጁ ይገባዋል ፉድ ዋተር አያችሁ ውሃ ምግብ ካልክ ምን ፈለክ ብሎ ምግቦችን ሊያማርጥህ ይችላል ገባቻለ እና ለምግብ እንደመጣ ይታወቃል በቃ ላቭ ካልክ አይ ላቭ ዩ ከምትል ላቭ የሚለው ከሰጠኸው ለአንድ ሰው ፍቅር እንደገለጽ እንደዛ ነው ጀስቲስ ፍትህ ማለት ነው አይ ኒድ ጀስቲስ ፍትህ ፈልጋለሁ ጀስቲስ ማለት ፍትህ ነው እንደ እያልክ ሐረሪ ጋር ሄደ አድሊ ጀስቲስ ማለት ነው እዚህ ጋር ቢልስነት ካልክ ቢልስነት ነፃነት እንደማለት ነው ገባ እንደዛ እያልክ መግለጽ ትችላለህ በቃል ብቻ መግባባት ትችላለህ በቃላት ብቻ መግባባት ትችላላችሁ ተረዳችሁኝ አይደለም ስለዚህ እንደተለመደው እንደ መደበኛው ትምህርታችን አንዴ ራፍሊ አነብላችኋለሁ ቀጥዬ ደግሞ እያንዳንዱን ዘረዝርላችኋለሁ ከኔ ጋር ቆዩ እሺ እዚህ ጋር እንግሊሽ ይላል ሐረሪ ሲናን አፍ ሶማሊ አፋን ኦሮሞ አማርኛ አምስቱም ቋንቋዎች አምስት ቃላትን ነው ምናመጣላችሁ እናንተ እንዳሰለቻችሁ ምክንያቱም ቃላትን በጣም በቃላት ሀብታም ከሆናችሁ ኦርደሩን ደግሞ አንዴ ይሰጣል በቃ እዛ ኦርደር ላይ መገጣጠም ነው አረፍተ ነገር ማለት እንደዛ ነው ለምሳሌ መብላት የሚለውን እኔ ከሚለው ስም ተውላጠ ስም ጋር እኔ መብላት እፈልጋለሁ ቃል ነው መብላት ቃል ነው አያችሁ እኔ የምትለዋንና ቦታዋን ቀደም ተከተሏን ማስገባት ብቻ ነው እንጂ የሚቀራችሁ ቃላት እንደ ቃላት የቋንቋ መሰረታዊ ነገር የለም እንደ ቃላት የጀርባ አጥንት የሆነ ነገር የለም እንደ ቃላት ለቋንቋ የጀርባ አጥንት የሆነ ነገር የለም ግራመር ከዛ በኋላ ነው ግራመሩን አውቀኸው ቃላት ካላወቅ አሰብከው ግራመር አውቀህ ቃላት ካላወቅ በቃ ነዳጅ የሌለው መኪና ነው እኮ ትቆማለህ በቃ ምንም አትናገር ነዳጅ የጨረሰ መኪናና አንተ አንድ ናችሁ ስለዚህ ቃላቱ ግን ካለ ያስኬዱሃል ቃላት ጎማ ነው ነዳጅ ነው ያንቀሳቅሳል በቃ እንደዛ ወሰዱት ይሄን ቃላት እሺ እንግሊሽ ምን ይላል ሪሊጅን ይላል ሪሊጅን ፍሪደም ላቭ ሄሮይዝም ጀስቲስ ወደ ሐረሪ ስናን ስንመጣ ዲን ቢልስነት ደድ ወይም እሽቂ ሁለቱም እሽቂ አንዱ ቃል ደድ ግን ትክክለኛ የሐረሪ ቃል ነው እሽቂ ለሃደኝ ካልክም ትችላለህ ደድ ለሃደኝ ማለትም ትችላለህ ደድ ወይም እሽቅ ብላችሁ ወሰዱት በሁለቱም ግን ደድ ደግሞ ሞር ሚዛን ያለው ደድ የሚለው ነው እሺ አራተኛ ሸጃዕነት ይላል አምስተኛ አድሊ ይላል አፍ ሶማሊ ጋር ስንመጣ ዲንታ ይላል አንዳንዱ ደግሞ ዲንታ ዋማ ሃይማኖትህ ምንድነው ማለት ዲንታ ገባችሁ አይደለም እና እዚህ ጋር ዲን ብቻ ሃይማኖት ማለት ዲን እሺ ሑርየት ሃናት እቺ ጃዓይል ጌስኒሞ ዓዳለት እሺ አፋን ኦሮሞ ጋር ስንመጣ አመንታ ቢልሱማ ጃለላ ጎቱማ ሐቃ ይላል አማርኛው የነዚህ ትርጉም አጠቃላይ መደምደሚያ ነው ሃይማኖት ነፃነት ፍቅር ጀግንነትና ፍትህ እነዚህ ማይዳሰሱ ቃላት ናቸው ማይዳሰሱ የሚባሉ ቃላቶች አሉ እሺ እና ሃይማኖት ነፃነት ፍቅር ጀግንነት ፍትህ የሚሉ ናቸው እስቲ አንድ ባንድ ደግሞ ዘርዝረን እናያቸዋለን እንዳይሰለቻችሁ ከኔ ጋር ቆዩ
ኦኬ ሪሊጅን ስም ነው። ሪሊጅን ማለት ሃይማኖት ስንል ክርስቲያን አለ፣ እስላም አለ፣ ዋቄ ፈታ አለ፣ ፕሮቴስታንት አለ፣ ጁዲዝም አለ፣ ካቶሊክ አለ። እነዚህ ሁሉ ሃይማኖቶች ናቸው። ሪሊጅን ስንል ማለት ነው ሃይማኖት ማለት ነው። ጠቅላላ ስሙ ነው። እሺ ፍሪደም ነፃነት። ፍሪደም ማለት ነፃነት ማለት ነው። ያው ነፃነት። ሶስተኛ ሎቭ የምትለው አላችሁ። ኤልኦ ስለሆነች አለም ላቭ ዩ ነው። ምናልባት ወደ ደቡብ አፍሪካ ትንሽ ያል ይላል እንጂ አይ ሎቭ ዩ ነው የሚሉት አብዛኛው አፍሪካ ሀገራት። ላቭ ነው አነባቡ። አይ ላቭ ዩ ነው የሚባለው። እሺ ሂሮይዝም የሚሉም አሉ። ሂሮ ከሚለው ወይም ሄሮ የሚለው ቃል ነው የመጣው። ሄሮ ጀግና ነው። ሂሮይዝም ስንል ግን ጀግንነት ነው። ጀግንነት ስም ነው። ሂሮይዝም ስም ነው። ጀግና ስንል ደግሞ ጀግና ወይም ሄሮ ስንል ደግሞ አድጀክቲቭ ወይም ቅጽል ይሆናል ማለት ነው። ያ ሰውዬ ጀግና ነው ካል ቅጽል ነው ማለት ቅጽል ስም ሰጠኸው። ሂሮይዝም ግን ጀግንነት የሚለው ስም ይሆናል ማለት ነው። ጀስቲስ ፍትህ ማለት ነው። ፍትህ እፈልጋለሁ የተበደለ ሰው የሚጠይቀው ጥያቄ ማለት ነው። ፍትህ ጀስቲስ። እሺ ወደ ሐረሪ ስንመጣ ዲንና ንን ብቻ ከተጠቀምን ዲን ይሆናል። ዲን የሚል ነገር የለም። ዲን ይህን ስንጨምር ረዘም ይላል። ዲኔ ኢስላም እንተኝ ዲን ካልክ ሃይማኖት ማለት ነው። እሺ ቢሊስነት ማለት ነፃነት ማለት ነው። ቢሊስነት ካለ አንድ ሰው ቢሊስነት ነፃነት ማለት ነው። እሺ ደድ ሐረሪ ቋንቋ ደድ ነው። ኢሽቂ የሚለው ደግሞ ኢሽቂ ከሌላ ቃል ብዙ ጊዜ ህንዶች ሲጠቀሙ እናያለን። ሶማሌዎችም በህንድኛ ፊልም ብዙ ጊዜ ኢሽቅ የሚል ነገር አለ ቃል ይጠቀማሉ። ኢሽቅ ማለት ቻይል ከሚለው ቃል ጋር ያካሄዱታል። እነሱም ኢሽቅ የሚለውን ያውቁታል ሶማሌዎች። ባይዘወይ ደድ የሚለው ግን ትክክለኛ ሐረሪ ቃል ነው። ኢሽቂ የሚለውም ግን ተወርሶ ኦልሬዲ ሐረሪ ስናን ውስጥ ይጠቀሙበታል። ሐረሪዎች በዘፈኖቻቸው ውስጥ ሁሉ ኢሽቂ ኸሽ ማለት ፍቅርሽ ዘለመኝ፣ ኢሽቂ ኸሽ ዘለመኝ ካለ ፍቅርሽ ጎዳኝ ኢሽቂ ብለው ይጠቀማሉ። ደድ የሚለው ዋናው ቃሉ ቢሆንም ኢሽቅንም ውሰዱት። አራተኛ ሸጃነት። ሸጃ ኢንታዙ ማለት ጀግና ነው ማለት ነው። ሸጃ ቅጽል ነው የሚሆነው። ሸጃ ካለ ሸጃነት ካለ ግን እንትን ነው ጀግንነት የሚለውን ይዛል ማለት ነው። ጀግንነት ሄሮይዝም የሚለውን ሸጃነት አለኝ ጀግንነት አለኝ ለማለት ነው። አዞ ሸጃ ኢንታ ካልክ እሱ ጀግና ነው። እሺ አድሊ ካለ ደግሞ አድሊ ፍትህ ማለት ነው። አድሊ ማለት ጀስቲስ ማለት ነው። አድሊ በሐረሪ ቋንቋ። ወደ አፍ ሶማሌው ስንመጣ ደግሞ ዲን ካለ ዲን ተይዱዋ እስላም ባናሃይ ዲን ታድዋ ማሃይ ክርስቲያን ባታሃይ mesela ሙስሊም ባታሃይ ካለ ዲን ተይዱዋ እስላም ዋ ሙስሊም ማለትም ይቻላል። እስላምና ሙስሊም አንደኛው ስምና ቅጽል ይሆናል ማለት ነው። ሃይማኖቴ እምነቴ የሚለውን እስላም ካለ ዋናው እስላም ስሙ ነው። ሙስሊም ነኝ ካለ ግለሰቡ ነው ማለት ነው የሚሆነው። እስላም ስም የሃይማኖቱ ስም ሲሆን ሙስሊም ካለ ደግሞ ግለሰቡ ነው ተከታዩ። የእስልምና ተከታይ ሰው ሙስሊም ይባላል። ገባችሁ አይደለም? እስላም ግን የሃይማኖቱ ስም ነው። ያ ማለት ነው። እዚህ ጋር ዲን የሚለው ሃይማኖት ማለት ነው። ዲን ተይዘ ሃይማኖቴ ማለት ነው። እስላም ካለ ሰውየው ነው የሚሆነው ማለት ነው። ሃናት እቺ ሆርየት እቺን ባይዘወይ ቃላቶችን በደንብ ነው ማስተምራችሁ። ቁቢ አፋን ኦሮሞና ሐርፋህ አፍ ሶማሊ የሚባሉ አሉ። ገይሲናን ሐርፋች የሚባልም አሉ። ፊደላቱን በደንብ ሌላ ፕሮግራም ላይ ያቀርብላችኋለሁ። አማርኛ ፊደላት ወይም ሆሄያትን እናቃቸዋለን። እንግሊሽ ሌተርስ እናቃቸዋለን፣ ኤቢሲዲ የሚባሉትን። ስለዚህ አንድ ሁለት ሶስቱን በሰፊው አመጣላችኋለሁ። ይሄ አባጫ ነው የሚባለው፣ ይሄኛው ባታቻ ተብሎ የሚነበበው፣ ይሄኛው ደግሞ ሃላማራሳ እየተባለ ይቀጥላል። በአማርኛ ነው ፊደሉ ባይዘወይ እንደዚህ ነው። እሺ ሆርየት ሀ ካለ ሆርየት ነው ማለት ነው። ሆርየት ማለት ምንድነው? እዚህ ጋር ብሊስነት ያልነው ወይም ደግሞ ነፃነት ያልነው ሆርየት ይባላል። ሶስተኛ ቻይል እላለች መጨረሻ ላይ ቻይል ዋንኩቼ ዒላሃይ የሚለው ቻይል ከሚለው ቃል የመጣው ቻይል ስም ነው። ፍቅር የሚለው ነው የሚይዘው። ቻይል ነው የሚሆነው። አራተኛ ጌስኒሞ
ሸጃዕነት፣ ሄሮይዝም ጀግንነት፣ በአማርኛው ጀግንነት የምንለው ጌስኒሞ። አምስተኛ አዳለት፣ ህንድኛም አዳለት ነው የሚሉት። ኦኬ አዳለት ማለት ፍትህ ማለት ነው። እሺ ወደ አፋን ኦሮሞ ስንመጣ አመንታ ካለ ሃይማኖት ማለት ነው። አመንታ ሃይማኖት ማለት ነው። ቢሊሱማ ነፃነት ማለት ነው። ቢሊሱማ ይላል ነፃነት። ሶስተኛ ጃለለ ሃዳ፣ ጃለለ ብያ የሀገር ፍቅር ነው። ጃለለ ሃዳ የእናት ፍቅር ነው። ጃለለ ኦቦሉማ የወንድማማችነት ፍቅር ማለት ነው። ጃለለ ኦቦሉማ። እሺ ጎቱማ ጀግንነት ማለት ነው። ጀግንነት ሄሮይዝም አለው። ጀግንነት ጎቱማ እኒ ጎተ ካልክ እሱ ጀግና ነው ማለት ነው። ጎቱማ እዚህ ጋር። አምስተኛ ሐቀ ማለት ጀስቲስ ወይም ፍትህ ማለት ነው። ሐቀ ገባችኋለም? አድሊ የሚለውን ባህሪ ሲናን ይወስደዋል። እዚህ ጋር ደግሞ አዳለት የሚለውን ይይዛል። እዚህ ጋር ያለው ሐቀ የናኤግ ፍትህ ሐቄን ጠብቅልኝ። ሐቅ ባይዘው በአማርኛም ሐቅ አለ፣ ግን ሐቀ ካለ ፍትህን ነው። እዚህ ጋር በኦሮምኛ ባይዘው ኦሮምኛ ይለያያል። የወለጋ አለ፣ የአርሲ አለ፣ የጅማ አለ፣ የሐረርጌ አለ፣ የሸዋ አለ። ሐቀ ካለ ያግባባል ብዬ ነው ሐቃን የወሰድኩት። ሌላ ቃል ካለም እንፈልጋለን። እሺ ወደ አማርኛው ስንመጣ ደግሞ ሃይማኖት እስካሁን ያወራውላችሁ ነው። ነፃነት ወይ ተጨቁኖ የነበረ ሰው ፍሪ ሲሆን ፍሪደም የሚለውን ነፃ ወጣ ከሚለው ቃል የተያያዘ ነፃ ፍሪ ከሚለው ጋር አያችሁ። ፍሪደም ነፃነት፣ በቃ ነፃነት ታወጀ። ካሁን በኋላ እስር የለ ጭቆና የለ አይነት ነገር ነው ነፃነት። ፍቅር ደግሞ ያው የእናት ሀገር ፍቅር አለ፣ የእናት ፍቅር፣ የወንድማማችነት የወንድም የእህት ፍቅር አለ፣ የጓደኛ ፍቅር አለ። ፍቅር ማለት ይለያያል። የሚስትህ ምንድነው የአፍቃሪህ ደግሞ ፍቅር ደግሞ አለ። ፍቅር ራሱ ለቤተሰብ የምትሰጠውና ለአፍቃሪህ የምትሰጠው ይለያያል። ፍቅረኛህ የምትሰጠው ፍቅረኛህንም አፈቅርሻለሁ ማለት ትችላለህ። አገርህንም ማፍቀር ትችላለህ፣ መውደድም ትችላለህ። መውደድ ከሚለው ቃል የተያያዘ ስለሆነ ፍቅር እንትን አለው፣ ሚዛን አለው። ፍቅር ሲባል በዛኛው ስንወስደው ማለት ነው የሀገር ፍቅር የሚባል አለ፣ የእናት ፍቅር አለ፣ የወንድማማችነት ፍቅር አለ፣ የጓደኝነት ፍቅር አለ። እሺ ጀግንነት አንድ ሰው ጀግንነት ጥሩ እኮ ነው፣ ጀግንነት በጣም ያኮራል ማለት እንችላለን። እከሌ ግን ጀግና ነው ካልን እዚህ ጋር ቅጽል አደረግነው። ጀግና ነው እሱ፣ ጀግና ነው። ገባችሁ? ጀግንነት ስም ነው። እዚህ ጋር ናውን ነው። ጀግንነት ማለት ሂሮይዝም የሚለውን ይዛል። ጀግና ደግሞ ሂሮ የሚለውን ይዛል። ቅጽልና ስም ናቸው ማለት ነው። እሺ ፍትህ የሚለው ደግሞ አምስተኛው ላይ ፍትህ፣ ማንም ሰው ተጨቆኖ ካለ ፍትህ ያስፈልገዋል። ፍትህ ማለት ሚዛናዊ የሆነ ፍትህ፣ የተበደለ ሰው ፍትህ ይሻል። ገባችሁ አይደለም? ፍትህ የሚለውም እስካሁን ያሳየዋችሁ ይሄንን ይመስላል። ውድ ተማሪዎቼ የዛሬው ትምህርት እንግዲህ ይሄንን ይመስላል። ክብራትና ክቡራን በተመሳሳይ ፕሮግራም ወይም ደግሞ በሌላ ትምህርታችን እስከምንገናኝ ድረስ ሰላማችሁ ይብዛ። ባላችሁበት ደህና ሁኑልኝ። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።